ድካም ለሚሰማችሁና ውሏችሁን ንቁ ሆናችሁ መጀመር ለምትፈልጉ የቪዲዮ ለእናንተ ነው። ተከታተሉኝ። ብዙዎቻችን በቀን ውስጥ ከፍተኛ ድካም፣ ትኩረት ማጣት እና የስሜት መለዋወጥ ችግር ያጋጥመናል። በዚህ ምክንያት ስራችንን በትክክል መስራት አንችልም። እንቅልፍ ይለናል። ኢቭን ከሰው ጋር ማውራት እንኳን ሊከብደን ይችላል። ለዚህ ሁሉ መፍትሄው ምናልባት አንድ ትንሽ የቫይታሚን ክኒን ሊሆን እንደሚችል ያውቃሉ? የማታውቁ ከሆነ እኔ በዚህ ቪዲዮ የቫይታሚን B12 ጥቅሞችን በዝርዝር ነግራችኋለሁ። አንደኛውና ዋነኛው ጥቅሙ የአብዛኞቻችን ማስታወስ ችግር ይቀንሳል። ለምሳሌ ስልካችን ሊሆን ይችላል ወይም የሆነ እቃ ያስቀመጥንበትን ቦታ ማስታወስ ያቅተናል፣ እንረሳለን። ስለዚህ ቫይታሚን B12 የአእምሯችንን ንቃት፣ ትኩረታችንን እንዳይበታተን ያደርጋል እና የማስታወስ ችሎታችንን ይጨምራል። ሁለተኛ ጥቅሙ ደግሞ ስሜትን ያሻሽላል። የደስታ ሆርሞን እንዲመረት ስለሚረዳ የደስታ ስሜት እንዲሰማን ወይም ከሀዘን ወይም ከስትረስ እንድንወጣ ያደርጋል ማለት ነው። ሶስተኛው ደግሞ የደም ዝውውር። ሌላው ሶስተኛው ጥቅሙ ደግሞ ደማችንን በትክክል እንዲዘዋወር ይረዳል። አራተኛውና የመጨረሻው የቆዳና የፀጉር ጤና። ጤናማ የሆነ ቆዳና ፀጉር እንዲኖረን ያደርጋል ማለት ነው። ያው ጥቅሞቹ እነዚህና የመሳሰሉት ናቸው። የት እናገኘዋለን ካላችሁ ደግሞ ስጋ፣ እንቁላል፣ ወተት፣ አሳ በመሳሰሉ ምግቦች ላይ ይገኛል። ግን እነዚህን ምግቦች ማግኘት የማትችሉ ከሆነ በማንኛውም ፋርማሲ በክኒን መልክ ይገኛል። ያው ፋርማሲስቱን አማክራችሁ በክኒን መልክ መውሰድ ትችላላችሁ ማለት ነው። የዛሬ ቪዲዮ ይመስል ነበረ። እንደጠቀማችሁ ተስፋ አደርጋለሁ። በቀጣይ እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።